ሰላም ሰላም የቤቲ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ መልካም፣ ሁሉ ሰላም። ሰላማችሁ በያላችሁበት ይብዛልኝ። ሃፒ ኒው ይር ብያለሁ ለሁላችሁ። እንኳን ለ2023 በሰላም አደረሳችሁ። የደስታ የጤና የሰላም የመተሳሰብ የመዋደድ የአንድነት እንዲሆንልን ለሁላችንም መልካም ምኞቴ ነው። እንኳን አደረሳችሁ። አይለየን፣ የከርሞ ሰው ይበለን። የበረከት ዘመን ይሆነልን። ሰርተን የምንባረክበት መልካም ሰርተን የምናልፍበት ጊዜ ይሆነልን። እስቲ ወደ ቪዲዮ። ከዚህ ቪዲዮ ምን ተማራችሁ ነበር ጥያቄ። ሁላችሁም ደግሞ እንደተማራችሁ ምንም አልጠራጠርም። ፍቅር አያረጅም፣ ትዝታ አያረጅም አይደለ? ዋናው የልብ መገናኘት ነው። በጣም ነው ደስ ያሉኝ እነዚህ እናትና አባቶቻችን፣ ክብር ይገባቸዋል። የእውነት በጣም ነው ደስ ያሉን። አዲሱ ዓመት ደግሞ የደስታ የፍቅር የአንድነት የመተሳሰብ የመዋደድ ዓመት እንዲሆንልን መልካም ምኞቴ ነው። በአዲሱ ዓመት እንደዚህ አይነት ፍቅር ይስጠን። አበቃ ምን ልበላችሁ እንደዚህ ማለት ነው። እና እውነት ከልጅነት እስከ እውቀት ያለውን ፍቅር አይታችሁታል አይደለ? በጣም ነው ደስ ያሉኝ እውነት። እንጃ ሁላችንም እንደነሱ አይነት ፍቅር ይስጠን ብለን የምንመኘው አይነት እናትና አባታችን ናቸው። በጣም ደስ ይላል። ከዚህ በላይ ረጅም እድሜ ከጤና ጋር ለእናቶቻችንና ለአባቶቻችን ይስጥልን። ለዓለሙሉ እናት አባቶቻችን ፍቅሩን፣ ሰላሙን፣ እድሜውን፣ ጤናውን አብዝቶ ይስጥልን። በጣም ነው ደስ ያሉኝ። እናንተም በእነሱ እንደተደሰታችሁ ምንም አልጠራጠርም። መልካም አዲስ ዓመት እያልኩኝ የቤቲ ሚዲያ ቤተሰብ ደግሞ ካልሆኑ አዲስ ከሆኑ ሰብስክራይብ አድርጉ። ፈቅዳችሁና ወዳችሁ ደግሞ ሰብስክራይብ አድርጋችሁ ስለምትከታተሉኝ በጣም አመሰግናለሁ። ለቤቲ ሚዲያ አሁንም ቢሆን ቤተሰብ ካልሆኑ እንግዳ ከሆኑ ይኸውላችሁ ችን የደውል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ ይሆኑ። እወዳችኋለሁ። ባይ ባይ። መልካም አዲስ ዓመት። አሁንም በድጋሚ የደስታ የሰላም የጤና የፍቅር የመተሳሰብ የመዋደድ ይሆንልን። ባይ ባይ። አመሰግናለሁ ስለተከታተላችሁ። ክበሩልኝ። የከርሞ ሰው ይበለን፣ አይለየን።